ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በዛሬ ቪዲዮአችን አብረን የምናዘጋጀው መኮረኒ በክሬም ነው። አዋቂዎችም ልጆችም የሚወዱት ምግብ ነው። አብረን እናዘጋጃለን። በጣም ቀላልና ፈጣን አሰራር ስለሆነ አብረን እናዘጋጃለን። እስከመጨረሻው ድረስ አብራችሁን ቆዩን። ወደ አሰራሩ እንሄዳለን። መኮረኒ የምቀቀልበት ውሃ ፈልቶልኛል። መኮረኒን ጨምራለሁ። መኮረኒን ለ15 ደቂቃ አበስለዋለሁ። ከ15 ደቂቃ በኋላ መኮረኒውን በስሏል። በዚህ መልኩ ካበሰልኩት በኋላ አወጣዋለሁ። መኮረኒ በባዶ ድስት ውስጥ ዘይት ጨምራለሁ። ከትፍ ያዘጋጀሁት ሽንኩርት ስለነበረ እሱን እጨምርበትና ሽንኩርቴን አበስላለሁ። በዚህ መልኩ ሽንኩርቴን የተወሰነ እንደዚህ ካበሰልኩት በኋላ ካሮት ከታትፊ በትንሹ ያስቀመጥኩት ነበረ። እሱን እጨምርበታለሁ። ካሮቱንና ሽንኩርቱን አንድ ላይ የተወሰነ ደቂቃ አበስለዋለሁ። ነጭ ሽንኩርት የተፈጨ ነጭ ሽንኩርት አንድ ላይ አድርጌ አበስላለሁ። በዚህ መልኩ ነጭ ሽንኩርቱን፣ ካሮቱንና ሽንኩርቱን አብስየዋለሁ። ይሄንን ክሬም ተጠቀምኩት። ሙሉውን እጨምርበትና አበስላለሁ። ቆንጆ በርበሬ ግማሽ የሻይ ማንኪያ፣ ሮዝመሪ ጣሙን ስለምወደው የተወሰነ አላበዛውበትም። ጨው ሻይ ማንኪያ ትንሽ ነው ያደረኩት። መኮረኒን ስቀቅለው ጨው ስለጨመርኩኝ እዚህ ላይ ብዙ ጨው አልተጠቀምኩም። ሁሉንም አንድ ላይ አድርጌ አበስለዋለሁ። እንደዚህ ከፈላለኝ በኋላ ቀደም የቀቀልኩትን መኮረኒ እጨምረዋለሁ። መኮረኒ እንደዚህ ጨምሬ መኮረኒን አዋህደዋለሁ አንድ ላይ ከክሬሙ ጋር ከካሮቱ ጋር አንድ ላይ ሙሉን አዋህደዋለሁ። ልጆች በጣም ነው የሚወዱት። በዶሮ መስራት ይቻላል። ለጊዜው ነው የሰራሁት ያለ ዶሮ ነው። ዶሮም መጠቀም ትችላላችሁ። መጨረሻ አካባቢ ላይ ስፒናችን መጠቀም ትችላላችሁ። ልጆች ስፒናች ስለማይወዱ እሱን አልተጠቀምኩም እና ይሄን ይመስላል። እንደዚህ ካደባለኩት በኋላ ትንሽ ደቂቃ አጥበዋለሁ። መጨረሻው ይሄን ይመስላል።
በጣም ቀላልና ጣፋጭ የሆነ ምግብ ነው። ሞክሩት። እስከ መጨረሻ አብራችሁ ስለነበራችሁ አመሰግናለሁ።